ሰላም እንዴት ናችሁ? ውድ የቴዲ ፉትቦል ዩቲዩብ ቻናል ቤተሰቦች፣ እንደሚታወቀው የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን ሊጠናቀቅ የቀረው የሶስት ሳምንት ጊዜ ብቻ ነው። ይህንን ተከትሎም ሻምፒዮን ለመሆን የአውሮፓ ሻምፒየንስ ሊግ ቦታን ለማረጋገጥ እንዲሁም ደግሞ ወደ ሻምፒዮንሺፕ ላለመውረድ የሚደረገው ፉክክር የብዙዎችን ትኩረት ስቧል። ይህ በእንዲህ እንዳለ ግን የእግር ኳስ ቤተሰቡን ለሁለት ከፍሎ እያከራከረ የሚገኝ አንድ ጉዳይ አለ። እሱም የውድድር ዓመቱ ኮከብ ተጫዋች ማን መሆን አለበት የሚለው ሀሳብ ብዙዎችን እያነጋገረ እና እያከራከረ ይገኛል። ለሽልማቱ ቅድሚያ ከተሰጣቸው ተጫዋቾች መካከል ደግሞ የአርሰናሉ አማካኝ ዴክላን ራይስ እና የማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴዝ ይገኙበታል። ስለ ሁለቱ ተጫዋቾች የምናነሳ ይሆናል። እንዲሁም ደግሞ ሽልማቱን ማን ማሸነፍ አለበት በሚለው ዙሪያ የተሰጡ የእግር ኳስ ቤተሰቡን አስተያየቶች ወደ እናንተ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ስንል በአክብሮት እንጋብዛለን። እንግዲህ በቅድሚያ ስለ ማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ እናንሳ። እንደሚታወቀው ብሩኖ ፈርናንዴዝ ማንቸስተር ዩናይትድ በ2020 ከተቀላቀለበት ጊዜ ጀምሮ ከአሰልጣኝ ሰር አሌክስ ፈርጉሰን መልቀቅ በኋላ ክለቡ ካስፈረማቸው ተጫዋቾች መካከል ምርጡ ወይም አንደኛው ዝውውር ነው ብንል ማጋነን አይሆንብንም። በፕሪሚየር ሊጉ ካሉ ተጫዋቾች መካከልም በመሃል ሜዳ ላይ ከሚጫወቱ ተጫዋቾች መካከል በተለይ ስናነሳ በቀዳሚነት የምናነሳው ተጫዋቾች ብሩኖ ፈርናንዴዝ ይሆናል ማለት ነው። በተለይም ደግሞ በማጥቃቱ ረገድ ለቡድን ጓደኞቹ የሚያቀብላቸው ኳሶች፣ ጨዋታን የሚቆጣጠርበትና የሚመራበት መንገድ፣ አልሸነፍ ባይነቱ ከዚህም በላይ ከፍተኛ የሆነ ዲሲፕሊን እና የስራ ትጋት ያለው በመሆኑ ከዛ በተጨማሪም ደግሞ የቡድን አጋሮቹን የሚያነሳሳበት መንገድ በሊጉ ውስጥ ካሉ ተጫዋቾች መካከል ተጽዕኗቸው በጉልህ ከሚታዩ ተጫዋቾች አንደኛው እና ግንባር ቀደሙ ነው ብንል የሚጋነን አይሆንም። ከዚህ በተጨማሪም በተለይ በዘንድሮ የውድድር ዘመን የጎል እድሎችን በመፍጠር ረገድ ቡድኑ ወደፊት በሚያጠጋበት ጊዜ ጨዋታውን በማሳለጥ ረገድ ሁኔታዎችን በመቆጣጠር መሃል ሜዳውን በመቆጣጠር እና ሌሎች ተጫዋቾችን በመምራት ረገድ ቡድኑ በተለይም ከሁለት የውድድር ዘመናት ቆይታ በኋላ ወደ አውሮፓ ሻምፒዮንስ ሊግ እንዲመለስ ከሌሎች የቡድን አጋሮቹ ጋር በመሆን የአንበሳውን ድርሻ እየተወጣ ይገኛል። በዚህም ምክንያት የፕሪሚየር ሊጉ ኮከብ ተጫዋች ሊሆኑ ይችላሉ ተብለው ከሚታሰቡ ተጫዋቾች መካከል በቀዳሚነት እጩ መሆን ችሏል ማለት ነው። በኦፕታ መረጃ መሰረት ደግሞ ብሩኖ ፈርናንዴዝ ካሉት ተሰጥኦዎች ወይም ደግሞ ክህሎቶች መካከል የተወሰኑትን እናንሳ። አንደኛው ከፍተኛ የሆነ የፈጠራ ችሎታ ማለትም በተለይ በዘንድሮው የውድድር ዘመን 114 ያክል የጎል እድሎችን የፈጠረ ሲሆን ይህም ከሌሎች የፕሪሚየር ሊግ ተጫዋቾች ቢያንስ በ52 ይበልጣል። እንግዲህ ብሩኖ ፈርናንዴዝ እንደምናስታውሰው በዘንድሮ የውድድር ዓመት ሊጉ ሲጀምር በአሰልጣኝ ሩበን አሞሪም ዘመን በጥልቅ አማካኝነት ወይም ዲፕ ፕሌይ ሜኪንግ በሚለው ቦታ ላይ ሲጫወት እንደነበር እናስታውሳለን። ያም ሆኖ ግን በሊጉ ካሉ በወቅቱም በተለይ በመጀመሪያው ዙር ከነበሩ ተጫዋቾች እንኳን በአሲስት ሲመራ የነበረ ተጫዋች ነው። ከቆሙ ኳሶች እድሎችን ይፈጥራል፣ ክሮስ ያደርጋል፣ ሰንጣቂ ኳሶችን ያቀብላል። ቡድኑ በማጥቃት ጊዜ የተለየ ፍጥነት እንዲኖረው ያደርጋል። በጣም ከፍተኛ የሆነ ሪስክ የሚወስድ ተጫዋች ነው። እንዲያውም በቅርቡ በሰጠው ቃለ ምልልስ ላይ ሪስክ ስለመውሰድ ወይም ደግሞ ስለሚያቀብላቸው ኳሶች ሲናገር የቡድኑ አምበል ሆኜ ከፍተኛውን ሪስክ መውሰድ ያለብኝ እኔ ነኝ። ስለዚህ ኳሱን ወደኋላ መመለስ ለኔ በጣም ቀላሉ ምርጫ ነው። ነገር ግን ቡድኑ የሚያሸንፍበትን መንገድ መፈለግ፣ ኳሶችን ወደፊት በተደጋጋሚ ማቀበል የኔ የስራ ድርሻ ነው የሚሆነው። ይህንን ሪስክ እኔ ካልወሰድኩ ሌሎች ተጫዋቾች ሊወስዱ አይችልም ሲል ሀሳቡን አጋርቷል። እንግዲህ ከዚህ እንደምንረዳው ምን ያክል ለቡድኑ ማሸነፍ
ሪስክ ወሳጅ ተጫዋች እንደሆነ ከዛም በላይ አንዳንድ ጊዜ በተለይ ፓሶቹ ሲበላሹበት ደጋግሞ በመሞከር የተለያዩ መንገዶችን በመጠቀም ለቡድን ጓደኞቹ የጎል የሚሆኑ ኳሶችን በማቀበል ቡድኑ ከረዥም ጊዜ በኋላ ወደ አውሮፓ ሻምፒየንስ ሊግ እንዲመለስ የራሱን የሆነ አስተዋጽኦ እየተወጣ ያለ ተጫዋች ነው። ሌላኛው አሲስት በማድረግ ረገድ እንግዲህ ወደ ፕሪሚየር ሊጉ ከመጣበት ጊዜ ጀምሮ 70 የሚሆኑ አሲስቶችን ወይም ደግሞ ኳሶችን ለቡድን አጋሮቹ አመቻችቶ በማቀበል ከሊጉ ቀዳሚ ተጫዋች ነው። ከሱ ቀጥሎ ያለው መሐመድ ሳላህ ነው። እንግዲህ 70 የሊግ ጎሎችን ወይም ደግሞ አሲስት ማድረግ በ5 የውድድር ዘመናት ውስጥ የአንድን ተጫዋች ምን ያክል ክሬቲቭ እንደሆነ የሚያሳይ ቁጥር ነው ማለት ነው። ሌላኛው ደግሞ ከሁኔታዎች ጋር መላመድ እና መለወጥ የሚችል ተጫዋች እንደሆነ ኦፕታ ያሳየናል ማለት ነው። እንግዲህ በመጣበት አካባቢ በተለይ በኦሌ ጉናር ሶልሻየር አሰልጣኝነት ዘመን ላይ ከፍተኛ ጎል አስቆጣሪ ነበረ። ወደ በኋላ ላይ ግን ወደ መሃል ሜዳው ዝቅ ብሎ መጫወት ጨዋታዎችን በመምራት እና እድሎችን በመፍጠር ላይ ራሱን እያሻሻለ የመጣ ተጫዋች ነው ማለት ነው። በፕሪሚየር ሊግ ቆይታው በአጠቃላይ እስካሁን ከየካቲት 2020 ጀምሮ 652 ያክል የጎል እድሎችን ፈጥሯል። ይህ ማለት እንግዲህ በአመት በአማካኝ ብናሰላው እንኳን ከመቶ በላይ ይሆናል ማለት ነው። ምን ያክል ተጽዕኖ ፈጣሪ ተጫዋች እንደሆነ የሚያሳይ ቁጥር ነው። ከዛ በተጨማሪ ወጥ የሆነ ብቃቱን በአመታት ውስጥ በዩናይትድ ቤት እያሳየ የሚገኝ ተጫዋች ነው። በፕሪሚየር ሊጉም ዩናይትድ በተቸገረባቸው አመታት እንኳን ሳይቀር ብሩኖ ፈርናንዴዝ ምን ያክል ልዩ ተጫዋች እንደሆነ እያሳየ ያለበት ጊዜ ነው ማለት ነው። በማንቸስተር ዩናይትድ እንግዲህ የዘንድሮን ሳይጨምር ምክንያቱም የዘንድሮ የውድድር አመት ገና ስላልተጠናቀቀ ባሳለፋቸው 5 የውድድር ዘመናት በሁለቱም ማለትም ጎል በማስቆጠር እና በማመቻቸት ባለ 2 አሃዝ ቁጥር ማስመዝገብ ይችላል። ኢማጂን እንግዲህ በአንድ የውድድር ዘመን አንድ ተጫዋች 2 አሃዝ ላይ ደረሰ ሊባል የሚችለው 10 ጎል እና 10 አሲስት ቢያንስ ማስመዝገብ ሲችል ነው። እንግዲህ አብዛኞቹ ተጫዋቾች ለምሳሌ የማንቸስተር ሲቲውን አማካኝ የቀድሞ አማካኝ ኬቨን ዴብሬን ብንጠቅስ ባለ 2 አሃዝ አሲስት ብዙ ጊዜ ይደርሳል። ጎል ላይ ግን አይደርስም ወይም ደግሞ በሁለቱም ቁጥሮች ከደረሰ እንኳን ለአንድ ወይ ለሁለት የውድድር ዘመናት ነው። እንግዲህ ለ5 ተከታታይ የውድድር ዘመናት ይህንን ማድረግ የሚችል ተጫዋች ብሩኖ ፈርናንዴዝ ነው ማለት ነው። ከዚህ በተጨማሪ ሁለገብ አማካኝነቱ ከጎል አመቻችነቱ በተጨማሪ ጎል ሊሆኑ የሚችሉ አጋጣሚዎችን በመፍጠር ሰንጣቂ ኳሶችን በማቀበል እና እንዲሁም ለሹት የሚሆኑ ኳሶችን በማዘጋጀት ረገድ በሊጉ ግንባር ቀደሙ ነው ማለት ነው። እንግዲህ ሁለገብ አማካኝነት ሲባል አንዳንድ አማካኞች አሲስት ብቻ ሊያደርጉ ይችላሉ ወይ ደግሞ የጨዋታውን ፍጥነት ብቻ ሊቆጣጠሩ ይችላሉ። ካልሆነም ደግሞ የቡድኑን ሚዛን ብቻ ሊጠብቁ ይችላሉ። እንግዲህ በብዛት ብሩኖ ፈርናንዴዝ ጋር ስንመጣ ደግሞ ያሉት ኳሊቲዎች ቡድኑ ጎል በሚያስፈልገው ጊዜ ጎሎችን በማስቆጠር ከቆሙ ኳሶች የጎል እድሎችን በመፍጠር በክፍት ጨዋታ ለቡድን አጋሮቹ ኳሶችን አመቻችቶ በማቀበል ከዛ በተጨማሪም ደግሞ ቡድኑን በመምራት ሜዳ ውስጥ እጅግ በጣም ተፋላሚ የሆነ ተጫዋች ነው። አንዳንድ ጊዜ ሲነጫነጭ እናየዋለን። ሌላ ጊዜ ደግሞ ከዳኞች ጋር ሰጣ ገባ ውስጥ ሲገባ እናየዋለን። በተለይ ቡድኑ በሚሸነፍበት ሰዓት ስሜቱን መቆጣጠር ሲሳነው እናስተውላለን። ይህ የሚመጣው ደግሞ ብዙ ጊዜ ለማሸነፍ ካለው ፍላጎት የተነሳ እንደሆነ መረዳት ይቻላል። ከዚህ በተጨማሪ በክለብ ውስጥ ተጽዕኖ ፈጣሪነቱ እንግዲህ በቅርቡ እንደውም በአንድ ጨዋታ ላይ
አካል ጉዳተኛ ህፃን ልጅ ወደ ሜዳ ይዞ በመግባት በማበረታታት ለክለቡ መዝሙር በማዘጋጀት በአምበልነቱ ደግሞ የአካዳሚ ተጫዋቾችን በማበረታታት ረገድ አርአያ የሚሆን ተጫዋች ነው። በዚህ የውድድር አመት 19 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ይህም ማለት በቴሪ ዳንኤል ኦነሪ እና በማንቸስተር ዩናይትድ አማካኝ በማንቸስተር ሲቲው አማካኝ ኬቪን ዴብሬነ የተያዘውን በአንድ የውድድር ዘመን 20 አሲስቶችን የማስመዝገብ ሪከርድ ሊጋራ በቀሩት 3 ጨዋታዎች አንድ አሲስት ካደረገ ሪከርዱን ይጋራል። ከዛ በላይ ደግሞ ሁለት እና ከዛ በላይ ማድረግ ከቻለ ደግሞ ሪከርዱን የግሉ በማድረግ ታሪካዊ ተጫዋች ይሆናል ማለት ነው። እንግዲህ በዩናይትድ ቤት ዋነኛው የፈጠራ ሞተር ነው ብንል ማጋነን አይሆንም። አንዳንድ ጊዜ ተቃራኒ ቡድኖች የእሱን እንቅስቃሴ ለመገደብ ሲሞክሩ ይስተዋላል። ነገር ግን ከፍተኛ ጥራት ያላቸውን የጎል እድሎችን መፍጠሩን ቀጥሏል። ከዛ በተጨማሪም ደግሞ ቡድኑን በማነሳሳት ረገድ ከፍተኛ የሆነ የመሪነት ብቃት ያለው ተጫዋች መሆኑን እያስመሰከረ ይገኛል። በዚህ የተነሳ እንግዲህ በዘንድሮ የውድድር ዘመን የፕሪሚየር ሊጉ ኮከብ ተጫዋችነት ሽልማት ሊሰጠው ይችላል የሚለው አስተያየቶች እየተበራከቱ ይገኛሉ። ወደ አርሰናሉ አማካኝ ዴክላን ራይስ ስንመጣ ደግሞ እንግዲህ ዴክላን ራይስ በአርሰናል ቤት እጅግ የተሟሉ አማካኝ ነው ለማለት ያስችለናል። በአርሰናል ቤትም ብቻም ሳይሆን በፕሪሚየር ሊግ ውስጥ ካሉ አማካዮች መካከል በተክለ ሰውነቱ ከኳስ ጋር ባለው ምቾት፣ በአየር ላይ ኳስ ጥንካሬው እንዲሁም ደግሞ ባለው ተነሳሽነት የተሟላ ተጫዋች ነው ለማለት ያስደፍራል። እንግዲህ ኳስን ወደፊት በመግፋት በመከላከል ጥንካሬና በጎል ተሳትፎ ረገድ አስገራሚ ብቃት ያለው ተጫዋች ነው። በ2023 ከዌስትሃም አርሰናልን ከተቀላቀለበት ጊዜ ጀምሮ እንግዲህ ኳስን በመንጠቅ የተቃራኒ ቡድንን የመከላከል መስመር በሚሰብሩ ኳሶች ወይም ደግሞ ብሬኪንግ ፓስ ቡድኑን እንግዲህ ዘንድሮ ወደ ዋንጫ እየመራ የሚገኝ ተጫዋች ነው። እንግዲህ የራይስ ዋነኛ ኳሊቲዎች ከምንላቸው መካከል አንደኛው ሁለገብ አማካኝነቱ ነው። ይህም ማለት ራይስ እንግዲህ የተቃራኒ ቡድን ጨዋታ በማቋረጥ እና ኳስን ወደፊት በመግፋት ረገድ እጅግ በጣም የተለየ ተጫዋች እንደሆነ እያሳየ ይገኛል። ለምሳሌ ያክል አርሰናልን በተቀላቀለበት የውድድር ዘመን 156 ጊዜ ኳሶችን መልሶ በማግኘት ወይም ሪከቨር በማድረግ በአርሰናል ቤት ቀዳሚ ተጫዋች ነው ማለት ነው። ሌላኛው ደግሞ የመስመር ሰንጣቂ ኳሶችን በማቀበል ረገድ የተቃራኒ ቡድን የመከላከል መስመርን የሚሰብሩ ኳሶችን በማቀበል ረገድ ከፍተኛ ደረጃ ላይ የሚገኝ ተጫዋች ሲሆን ለአብነት ያክልም በዚህ የውድድር ዘመን 52 ያክል መስመር ሰንጣቂ ኳሶችን ማቀበል ችሏል። ከዚህ በተጨማሪ ደግሞ በጎል ረገድ ያለው ተሳትፎን ስንመለከት በአርሰናል የመጀመሪያ የውድድር ዘመኑ 15 እና ከዚያ በላይ ጎሎችን በማስቆጠር እና አሲስት በማድረግ በታሪኩ ከፍተኛውን ውጤት አስመዝግቧል ማለት ነው። ከራይስ ኳሊቲዎች መካከል ሌላኛውና ተጠቃሹ ደግሞ የቆሙ ኳሶችን በመጠቀም ረገድ እጅግ በጣም የተዋጣለት ተጫዋች ነው ማለት እንችላለን። ወደ አርሰናል ቤት ከተዘዋወረ በኋላ በቆሙ ኳሶች ብዙ የጎል እድል በማመቻቸት ረገድ በፕሪሚየር ሊጉ እንደ ራይስ አይነት ተጫዋች የለም ማለት እንችላለን። እንደምናስታውሰው በሻምፒየንስ ሊጉም ቢሆን በአንድ የማጣሪያ ወይም ደግሞ ኖካውት ጨዋታ ላይ 2 የቅጣት ምት ጎሎችን በቀጥታ በማስቆጠር እንግዲህ ባለታሪክ ተጫዋች መሆን ችሏል ማለት ነው። ሌላኛውና ዋነኛው የራይስ ኳሊቲ ወይም ደግሞ ብቃት ልንለው የምንችለው ነገር በመከላከል ረገድ ያለው አስተማማኝነት ነው። እንግዲህ ራይስ ምንም እንኳን ወደፊት ተጠግቶ መጫወት ቢችልም ተከላካዮችን በመጠበቅና ለተከላካዮች
ሽፋን በመስጠት ኳስ እንዳይቀሙ በማድረግ እንዲሁም ደግሞ ኳሶችን በማስጣል መልሶ በመንጠቅ ለካውንተር አታክ በማዘጋጀት መልሶ ማጥቃቶችን በማስጀመር ረገድ በፕሪሚየር ሊግ ውስጥ ካሉ ምርጥ የተከላካይ አማካይ ተጫዋቾች ተርታ የሚሰለፍ ተጫዋች ነው ማለት ነው። እንግዲህ ኦፕታ እንደሚነግረን ከሆነ ራይስ ቡድኑን በመከላከል ረገድ የመታደግ ብቃቱ የማይታመን ወይም ደግሞ ኢንሴን ከመሆኑም በላይ በፈጠራ እና ኳስን ወደፊት በመውሰድ ረገድ ቡድኑን በከፍተኛ ሁኔታ እንግዲህ በዘንድሮ የውድድር ዘመን ለአውሮፓ ሻምፒየንስ ሊግ እንዲሁም ደግሞ ለፕሪሚየር ሊግ ዋንጫ ሻምፒዮናነት እየመራ የሚገኝ ተጫዋች ነው። እንግዲህ ይህ ብቃቱ በአሰልጣኝ ማይክል አርቴታ የታክቲክ ስርዓት ውስጥ እጅግ ወሳኝ ተጫዋች እንዲሆን አድርጎታል ማለት እንችላለን ማለት ነው። ስለ ሁለቱ ተጫዋቾች ይህንን ያክል ካነሳን የእግር ኳስ ቤተሰቦች በዚህ ጉዳይ ላይ ማን የውድድር አመቱ ኮከብ ተጫዋች መሆን አለበት በሚለው ሀሳብ ዙሪያ የሰጡትን ሀሳብ እናንሳ። የቀድሞ የማንቸስተር ዩናይትድ ተጫዋች እና ያሁን የእግር ኳስ ተንታኝ ጋሪ ኔቪል ለ2025/26 የፕሪሚየር ሊግ የውድድር ዘመን ብሩኖ ፈርናንዴዝን የአመቱ ምርጥ ተጫዋች ወይም ደግሞ ፕሌየር ኦፍ ዘ ሲዝን አድርጎ መርጦታል። ኔቪል ይህንን ምርጫውን ሲያብራራ ብሩኖ በማንቸስተር ዩናይትድ ላይ ያለው ተጽዕኖ በደረጃ ሰንጠረዡ አናት ላይ ከሚገኙ ቡድኖች ተጫዋች ይበልጣል ብሏል። ጋሪ ኔቪል ስለ ብሩኖ ፈርናንዴዝ የሰጠው አስተያየት የፈርናንዴዝ ብቃት እንግዲህ ኔቪል ብሩኖን ሲገልጸው የማይታመን ወይም አንቢሊቬብል ሲል የገለጸው ሲሆን በተለይም በውድድር ዘመኑ ሁለተኛ አጋማሽ ቡድኑን ብቻውን ተሸክሞ እንደቆየ ገልጿል። ከሌሎች ጋር ያለው ንጽጽር አርሰናል ወይም ማንቸስተር ሲቲ ዋንጫውን ካሸነፉ ዴክላን ራይስ ወይም የሲቲ ተጫዋች ሽልማቱን ሊያሸንፍ እንደሚችሉ ቢገምትም በግል ተጽዕኖ ደረጃ ግን በዚህ አመት የአመቱ ምርጥ ተጫዋች ብሩኖ ነው ብዬ አስባለሁ ሲል ተናግሯል። ኔቪል አክሎም ብሩኖ ፈርናንዴዝ እሱ ከእግር ኳስ ከተገለለ በኋላ በማንቸስተር ዩናይትድ ቤት ያየው ምርጡ ተጫዋች እንደሆነ ገልጿል። ሌላኛው የሊቨርፑሉ የቀድሞ ተጫዋች እና ሌጀንድ ስቴቨን ጀራርድ በብሩኖ ፈርናንዴዝ እና በዴክላን ራይስ መካከል ስላለው የአመቱ ምርጥ ተጫዋች ክርክር የሰጠው አስተያየት ብሩኖ ፈርናንዴዝ ምርጥ ተጫዋች ስለመሆኑ ምንም ጥርጥር የለውም፣ ነገር ግን እርሱን ከዴክላን ራይስ ጋር ማነጻጸር ትንሽ የተጋነነ ነው። እየተነጋገርን ያለነው አርሰናልን እንደተቀላቀለ ወዲያውኑ በየአመቱ ለትልልቅ ዋንጫዎች መፎካከር ስለጀመረ ተጫዋች ነው። ብሩኖ በእርግጥ በዚያ ደረጃ ላይ ያለ ቢሆን ኖሮ ቡድኑ ለምን ለአመታት በደረጃ ሰንጠረዡ መሃል ላይ ሆኖ ይቀመጣል? አልፎ ተርፎም ከመውረድ ጋር ለምን ይላፋል? አዎ በዚህ የውድድር ዘመን ጥሩ ተንቀሳቅሷል። ለሚያስመዘግባቸው ቁጥሮች እና ለሚያመቻቻቸው ኳሶች እውቅና ሊሰጠው ይገባል። ነገር ግን የማይመጣጠኑ ነገሮችን ለማነጻጸር አንጣጣር። ዴክላን ራይስ በጨዋታዎች ላይ ተጽዕኖ ይፈጥራል፣ ጨዋታን ይቆጣጠራል፣ እንዲሁም አሸናፊ ቡድኖችን ይመራል። በአጭሩ ዴክላን ራይስ እጅግ የላቀ ነው ሲል ስቴቨን ጀራርድ ሀሳቡን ሰጥቷል ማለት ነው። የቀድሞ የሊቨርፑል አለቃ የርገን ክሎፕ ደግሞ እንዲህ ብሏል። ለእኔ የ2025/26 የፕሪሚየር ሊግ የአመቱ ምርጥ ተጫዋች ብሩኖ ፈርናንዴዝ ነው። ሰዎች ትኩረታቸውን አሃዛዊ መረጃዎች ወይም ደግሞ ስታትስቲክስ ላይ ሊሆን ይችላል፣ ነገር ግን እሱ በማንቸስተር ዩናይትድ ላይ ያለው ተጽዕኖ ከዚያ በእጅጉ የላቀ ነው። አንድ ተጫዋች በየሳምንቱ እንደሚያደርገው ቡድኑን በቋሚነት ተሸክሞ ሲጓዝ ያ ያለምንም ክርክር ዓለም አቀፍ ተጫዋች ወይም ደግሞ ወርልድ ክላስ መሆኑን ያሳያል ብለዋል። እንግዲህ የቀድሞ የሊቨርፑል አለቃ አሰልጣኝ የርገን ክሎፕ ማለት ነው። የመድፈኞቹ የቀድሞ ተጫዋች ቴሪ ሄነሪ ደግሞ ተከታዩን ሀሳብ ሰጥቷል። የአመቱ ምርጥ ተጫዋች ብሩኖ ፈርናንዴዝ ነው። በዚህ የውድድር ዘመን እጅግ ድንቅ ብቃት እያሳየ ይገኛል። በፕሪሚየር ሊግ ውስጥ እሱን የሚስተካከል አንድም ተጫዋች የለም። እሱን ሜዳ ላይ ማየት በራሱ ደስታን ይሰጣል። አርሰናል ሊጉን ያሸንፋል፣ ነገር ግን ብሩኖ ፈርናንዴዝ የአመቱ ምርጥ ተጫዋች ሽልማት ይገባዋል፣ ምንም ጥርጥር የለውም ሲል አስተያየቱን ሰጥቷል ማለት ነው። ሌሎች በርካታ የእግር ኳስ ቤተሰቦች እና የቀድሞ ተጫዋቾችም ሀሳብና አስተያየታቸውን እየሰጡ ነው። እንግዲህ ብሩኖ ፈርናንዴዝ ወይም ዴክላን ራይስ የሚለውን የውድድር አመቱ ኮከብ ተጫዋች ማን ይሆናል የሚለውን ክርክር ከ2 ሳምንታት በኋላ
ሊጉ ሲጠናቀቅ የምናውቀው ይሆናል። እናንተም ውድ የቻናላችን ቤተሰቦች በዚህ ጉዳይ ላይ ያላችሁን ሀሳብና አስተያየት ኮሜንት ሴክሽን ላይ ልታጋሩን ትችላላችሁ። ስለተከታተላችሁ እናመሰግናለን። መልካም ቆይታ